ራስ ምታት ፊት ለፊታችሁ ላይ የሚያማችሁ ወይም ግንባራችሁ ላይ የሚብስ ራስ ምታት ከሆነ ያ ራስ ምታት ከጭንቀት የሚነሳ ወይም ቴንሽን ሄዴክ እንለዋለን። በሪሰርች ሲታይ ከሌላው ራስ ምታት ቴንሽን ሄዴክስ እንደሚበዙ ይታወቃል። ወንዶችንና ቲኔጀሮችን የበለጠ የማጥቃት ባህሪ አለው። ፊት ለፊት ላይ ይብሳሉ፣ የትርታ መልክ ይይዙና ከዛ ራስን ወደ መጨምደድ ይነሳሉ። ሲቀጥል ደግሞ በሁለቱም ሳይድ እኩል ነው የሚያሙት። ቴንሽን ሄዴኮች አልፎ አልፎ ሊመጡ ይችላሉ ወይም ቋሚ ሊሆኑ ይችላሉ። ቋሚ ሲሆኑ ፀጉራችን ስር ያሉት መስሎችና አንገታችን ላይ ያሉት መስሎች በጣም ኮንትራክት ከማድረጋቸው የሚፈጠር ነው። አልፎ አልፎ የሚመጡ ደግሞ ትሪገር የሚያደርጋቸው ነገሮች አሉ። ጭንቀት የመጀመሪያ ሆኖ ሲጋራ ማጨስ፣ አልኮል መጠጣት፣ የጥርስ ኢንፌክሽኖች፣ ዲፕሬሽን እና እንቅልፍ ማጣት አንዳንድ ሊያስነሷቸው የሚችሉ ነገሮች ናቸው። መድኃኒት መጠቀም ከፈለግን ማንኛውም አይነት ፔንኪለር መጠቀም እንችላለን። ግን ለቴንሽን ሄዴኮች ይሰራሉ ተብሎ የሚታሰቡት አይቡፕሮፌን እና ፓናዶል ናቸው። መድኃኒት አንወስድም ካላችሁ ደግሞ ላይፍ ስታይል ቼንጅስ አድርጋችሁ ቴንሽን ሄዴክን ፊክስ ማድረግ ትችላላችሁ። ጠዋት ኤክሰርሳይዝ መጀመር፣ ስትረስፉል ሲቹዌሽንን ማቆም፣ ጭንቅላታችሁና አንገታችሁ ላይ ያለው መስሎች በጣም ኮንትራክት አድርገው ሊሆን ስለሚችል ማሳጅ እና ስትሬችንግ ሄልፕ ያደርጋል። ህመሙ ቶሎ እንዲቆምላችሁ ከፈለጋችሁ በጋለ ውሃ የተነከረ ፎጣ ላያችሁ ላይ ማድረግ ወይም ትኩስ ሻወር መውሰድ ኢንስታንት ሪሊፍ ይሰጣችኋል። በአንድ በኩል ብቻ ራሳችሁን ያማችኋል። እንደሱ አይነት ሄዴኮች ደግሞ ማይግሬን ሄዴክስ እንላቸዋለን። በአንድ በኩል ብቻ የሚያም ከሆነ በእንቅስቃሴ የሚባባስ ከሆነ አንዴ ከጀመረ እስከ 3 ቀናት ድረስ የማይጠፋ ከሆነ የማቅለሽለሽና የማስታወክ ስሜት አብሮት ከመጣ ብርሃንና ድምፅን መጥላት ወይም ጨለማ ዝምተኛ ክፍል ፕሪፈር ካደረጋችሁ ይህ የማይግሬን ምልክቶች ናቸው። አንዳንድ ምግቦች ማይግሬንን ያባብሳሉ ተብሎ ይታሰባል። ቡና፣ አልኮል፣ ቸኮሌት፣ ሲትረስ ፍሩትስ የምንላቸው እንደ ሎሚና ብርቱካን እና አስፓርታም የሚባል ኮምፓውንድ ነው። አስፓርታም ማለት አርቲፊሻል የታሸጉ ጁሶች እና ብስኩቶች ላይ እንደ አርቲፊሻል ማጣፈጫ ተደርጎ የሚጨመር ነው። ስለዚህ ሱፐርማርኬት ወይም ሌላ ፓኬጅ ፉድ የሚገዙ ከሆነ ሌብሉን አይታችሁ አስፓርታም ኮንቴን ያደርጋል ወይ የሚለውን ነገር አረጋግጣችሁ ግዙ። ማይግሬንን ለማከም ማንኛውም የህመም ማስታገሻ ልትጠቀሙ ትችላላችሁ፣ ግን ፓራስታሞል ከሌሎች በላይ እንደሚሻል ሪሰርቾች አረጋግጠዋል። አንድ ማይግሬን አታክ የምንለው ከ4 ሰዓት እስከ 72 ሰዓት ይቆያል። በወር ውስጥ እንደዚህ አይነት ማይግሬን አታኮች ለ2 ጊዜ ካገኛችሁ ማይግሬን ከመፈጠሩ በፊት የመከላከያ መድኃኒት መውሰድ ትችላላችሁ። ፕሮፓናሎል የሚባል መድኃኒት ለዚህ ከፍተኛ ጥቅም አለው። እዚህ ጋር የሚሰማችሁ ራስ ምታት ካላችሁ ደግሞ እሱ የምግብ እጥረት ወይም በተለይ ደግሞ ሃይድሬሽን ወይም የውሃ እጥረት ነው። መሀል ላይ ጭንቅላታችሁን የሚያማችሁ ከሆነ ውሃ ጠጡ፣ ሰውነታችሁን በቂ ምግብ ስጡ። ራስ ምታት ካላችሁ ፔንኪለር ከመውሰዳችሁ በፊት የትኛው አይነት ነው ብላችሁ ጠይቁ። ለፊት ላይ የሚይዛችሁ ከሆነ ቴንሽን ሄዴክ እንለዋለን። እሱ የሚመጣው ደግሞ እንቅልፍ በማጣት ካፌን በማብዛት እና ስትረስ ሲበዛ ነው። ስለዚህ ኢንስታንት ሪሊፍ ከፈለጋችሁ ሆት ሻወር መውሰድ፣ ቡና መቀነስ እና ጭንቀትን መቀነስ እና በቂ እንቅልፍ ማግኘት፣ እነዚህ መፍትሄዎች ይሆናሉ። ከፍሎ የሚያማችሁ ከሆነ ብርሃን ሲበዛ፣ ድምፅ ሲበዛ የሚባባስ አይነት ህመም ከሆነ ደግሞ ማይግሬን ሄዴክ እንለዋለን። ይሄኛው ደግሞ አንዳንድ ጊዜ ማቅለሽለሽ እና ማስመለስ ይኖረዋል። ከዛ በተጨማሪ ደግሞ እስከ 3 ቀን ድረስ ሊቆይ ይችላል። ስለዚህ ይህንን እረፍት በማድረግ የሚያባብሱትን ነገሮች በመቀነስ እና ከዚህ አልፎ ደግሞ የሚመጣ ከሆነ እንደ ፓራስታሞል አይነት መድኃኒቶችን በመውሰድ ማስታገስ ይቻላል። ሌላኛው ደግሞ ኦክሲፒታል ሄዴክ ነው የምንለው ወይም የጭንቅላታችን የኋለኛው ክፍል ላይ የሚሰማን የራስ ምታት አይነት። ይሄኛው በአብዛኛው ጊዜ ከደም ግፊት ጋር ተያይዞ ይመጣል። ስለዚህ መጀመሪያ የምታደርጉት ሄዳችሁ የደም ግፊታችሁን ቼክ ማድረግ ነው። እሱ ኖርማል ከሆነ ደግሞ እዛ አካባቢ የሚገኙ ጡንቻዎች ተሳስረው ሊሆን ስለሚችል ማሳጅ ማድረግ፣ ኮልድ ሻወር መውሰድ እና እረፍት ማድረግ ያንንም ሪሊፍ ይሰጣችኋል። አራተኛው ደግሞ ክላስተር ሄዴክ የምንለው ነው። ይሄኛውን በአንድ ሳይድ ሲሆን ነገር ግን ከአይናችን በስተጀርባ በጣም የሚያም አይነት የራስ ምታት ነው። ይህ የራስ ምታት አይነት ከሌሎቹ ለየት የሚያደርገው አይናችን ሊቀላ ይችላል፣ እንባ ሊያብለን ልናፈስ እንችላለን፣ አፍንጫ መተፋፈን የመሳሰሉት ነገሮች ሊኖሩ ይችላሉ። ስለዚህ ይህኛው ደግሞ በአብዛኛው የሚፈጠረው ጠዋት ልክ ከእንቅልፋችን ስንነሳ ነው። ብዙ ጊዜ በዛ ሰዓት ማድረግ ያለብን ነገር ምንድን ነው? መስኮት መክፈት፣ መናፈስ፣ ፊት መታጠብ፣ ኮልድ ሻወር መውሰድ፣ እነዚህ ነገሮች ይጠቅማሉ። መጨረሻው ደግሞ አናት ላይ የሚሰማን አይነት የራስ ምታት አይነት ሲሆን ይህኛው አብዛኛውን ጊዜ ከዲሃይድሬሽን ጋር ወይም በቂ ውሃ ካለመጠጣት ጋር በቂ ምግብ ካለመመገብ ጋር ተያይዞ ሊመጣ የሚችል ስለሆነ በቂ ውሃ ጠጡ፣ ምግብ ብሉ። እነዚህ ነገሮች ሁሉ አድርጋችሁ ራስ ምታታችሁን ማይተዋችሁ ከሆነ ሐኪማችሁን ማማከር እንዳትረሱ። ጥያቄ ካላችሁ ኮመንት ላይ ጻፉልኝ፣ እመልሳለሁ። ዶክተር ቤቴል ነኝ። ፎሎ ማድረግ እንዳይረሳ። ምን አይነት ራስ ምታት ነው ያስፈልጋችሁ? 4 አይነት የራስ ምታት አይነቶች አሉ። ቴንሽን ሄዴክ፣ ማይግሬን ሄዴክ፣ ክላስተር ሄዴክ እና ሳይነስ ሄዴክ እንላቸዋለን። ቴንሽን ሄዴክ ማለት ብዙ ጊዜ ይሄኛውን
ጥብቅ አድርጎ የሚይዝ አይነት ዙሪያውን ያለ ሄዴክ። ማይግሬን ሄዴክ ደግሞ እንደዚህ ከፍሎ በግማሽ በኩል የሚያም አይነት ሄዴክ። ክላስተር ሄዴክ ደግሞ ከአይን ጀርባ በጣም የሚጠቀጥቅና እየቆየ እየተመላለስ የሚያም አይነት ሄዴክ ነው። ሳይነስ ሄዴክ ደግሞ በእነዚህ ቦታዎችና በእነዚህ ቦታዎች ላይ የሚሰማ አይነት ሄዴክ ነው ማለት ነው። መፍትሄዎቹ ደግሞ ብዙ ጊዜ ቴንሽን ሄዴክ በሚኖርበት ሰዓት የሆነ ኮልድ ኮምፕረስ ማድረግ ማለት ቀዝቀዝ የሚል ነገር ራሳችን ላይ ማድረግ፣ ፓራስታሞል ወስዶ እረፍት ማድረግ፣ እነዚህ ይመከራሉ። ማይግሬን ሄዴክ በሚሆንበት ጊዜ ግን የማይግሬን የሚለየው አብሮ ሌሎች ስሜቶች ይኖራሉ። ለምሳሌ ማቅለሽለሽ፣ ማስመለስ ሊኖር ይችላል። ድምፅ፣ መብራት ወይም ደግሞ ብርሃን ሊረብሽ ይችላል። እነዚህ የሚኖሩት ከሆነ ሐኪም ማማከር ግዴታ ይሆናል ማለት ነው። ምክንያቱም ሕክምና ይፈልጋሉ፣ እየባሰ ሊሄድ ይችላል። ሌላኛው እንዴት ነው? ሳይነስ ሄዴክ ሲኖረን ደግሞ ስሜቶቹ እነዚህ ያልኩት እንደዚህ አይነት ቦታዎች ሲቀረቡ ቦታዎች ሲሆን ሳይነስ ኢንፌክሽኖች ሊኖሩ ይችላሉ። እነሱ ትሪት መደረግ አለባቸው። ሐኪም አይቶ ትክክለኛው ሕክምና ሰጥቶ ከዛ በኋላ ራስ ምታቱን ደግሞ እዛው እንዲድን ማድረግ ይቻላል ማለት ነው። ሳይነስ ሄዴክ እንደዚህ እንለዋለን። ክላስተር ሄዴክ ሲኖር ደግሞ ከአይን ጀርባ ነው፣ በጣም ከባድ። እሱም ሐኪም ቢታይ ይመረጣል ማለት ነው። ለማንኛውም ግን ራስ ምታት በሚኖር ሰዓት ምን ብናደርግ ጥሩ ነው? ውሃ መጠጣት፣ እንቅልፍ አተን ከነበረ እንቅልፍ ለመተኛት መሞከር፣ ስትረስ በጣም ስትረስ ዳውት ከሆነን አንድ ዞር ብሎ ከስራ ከሆነ ከሌላ ዞር ብሎ እረፍት መውሰድ፣ እነዚህ ሁሉ ነገሮች አድርጎ የማይስተካከል ከሆነ ሐኪምን ማማከር። ብዙ ጊዜ ኦቨር ዘ ካውንተር የሆኑ የራስ ምታት መድኃኒቶች ፓራስታሞል፣ አይቡፕሮፊንን መጠቀም ይቻላል። ግን ለረጅም ጊዜ ባይሆንና መፍትሄ ካላገኘንበት ሐኪም እንደምናማክር ጥሩ ይሆናል ማለት ነው።